ፈለገ አንደኛ ነገር የናንተ ዘር አይደለችም ሶ ጉራጌና ትሙት ጉራጌና አታግዙ ጉራጌናት ድምጽ አትሆኗት ምንም ነገር ድጋፍ አያስፈልጋትም ነው የዴዚ መልእክት ይሄ ማናት ሶሪ የዜድ መልእክት ይሄ ማለት ያ ባይሆን ኖሮ ሮሚዬ አትናገርም በቃ አትሳደቡ የናንተ ዘርም አይደለችም ብላ ዝም ማለትም ትችላለች ነገር ግን የናንተ ዘር አይደለችም ሶ ያገዛችሁ ያላችሁት አማራናት ብላችሁ ነው እሷ ጥርት ያለች ጉራጌ ናት አለች ይሄ ለምን ያስፈልጋል ስንተዛዘንም እኮ እዚህ ጋር ነው የሞተ ሰው ናት ሞታለች ልጇን ትታ በአደባባይ ልጄን እያለች ያረፈች እናት ናት ከሆነ እንደ ሰው እንጮህላታለን ካልሆነ ዝም እንላለን እንደገና ሀቢባ ቤት ገብታ ማታ ጌም ላይ ሀቢባ ቤት ገብታ ሀቢባ ዴዚ ዋትስአፕ ላይ ጽፋልኛለች እናቴ ከሞተች በኋላም እናቴን እየሰደበች ነው ብላለች አለች ማናት የምትለው ሀቢባ ናት የምትለው እራሷ እንትና ዜድ የምትባለው ደግሞ እኔ ከአሞራው በላይ ሰድቤያታለሁ ወይ አሞራው እንደዚህ አድርጎ ሰድቧት ብላ ሴትየዋን እንዳታርፍ ያደረገቻት በየቀኑ ሐሳብ ይዛ የምትመጣ ተልኮ ተሰጥቷት ዜድ ናት ማንንም መውቀስ አንችልም አሁን ኪዩሊያ ህዝቡን ነው እየወቀሰች ያለችው ምን አለ እናቷን ገብታ አፈር ብታለብሳ አፈር ያልብስና ያባት ያምላ አፈር እስከምትለብስ እቺ ነጫጩባ ከይሲ ማለት ነው እናቷን ወስዳ አፈር አልብሳ ብትመጣ ምን አባቷ ትሰራለች ይጋለት ነው ነጫጩባ ፈረስ ባልየው ነው እንጂ እሷ እኮ ቀይ ስለሆነች ነው እንጂ ውሻ በጨው ቀይ ስለሆነች መልክ አይፈጅ ሆኖ ነው እንጂ ጥቁር ብትሆን እኮ በቃ ልክስ ቲክቶክ ላይ ልከሰከሳሉ ልክሶች ያ ወግ ማረግ ማያውቁ ደደብ አፈር በላትና እናቷን እንኳን ሄዳ መቅበር ያልቻለ ደንቆ በሳ ያውዱ ለሄለን ትኬት ገዝቶ ሚስቱን ሂጅና እናትሽን ቅበሪ አይላትም ወስጄ ልቅበራ ትምርት አለኝ ያሉት ትምርት ተዘግቷል ስራ እንዳትል ፊጥጥ ብላ አርግዛለች ያልተፈለግና ገና ወጣጤ ሴት ልጅ 26 27 አመት አትሊስት 29 30 እስኪሞላት ድረስ ቆለ ገና በልጅነታቸው በጻነታቸው ወልደው አሁን ስትረስ በስትረስ እናትየው ተገላገለች እናቷ ጋር ልጇን ይዛ እንዳትሄድ ወፍ የለ እዛው ያሞራው ቤተሰብ አፍነው ቢሽም ወደሽ ከተደፋሽ ቢቀምን ቢሉሽ አይግፋሽ ነው የሚባለው እዛው ይቀርሽ መሄጃ የለም ስራ ላጡ ዲዚ የማን ነው የእናቷ እህቶች ምናምን አሉ ለእናቷ ያልሆነች ለኛ አትሆንም ብለው የትም አባቷ ያቀርቧትም እዛው የአሌክስ ፋሚሊ እየገረሯታል ዳሴ እንዴት ሰው ኢትዮጵያ ሄዳ እናቷን አፈር አታለብስም እና እኔ እኮ ሄዳለች ብዬ ነው ጸጥ ያልኳት እሷ ለካ ቲክቶክ ላይ ነው የምትርመጠመጠው ደግሞ ዜድ መስደብ ለሷ ስትቆረቆር መከራዋን ስታይ ነበረች ልጅ ምን አባታችሁ ታርጋችሁ ዜድ ምስኪን ላመነችበት አንገቷ የምትሰጥ ምስኪን ምን አባታችሁ ታርጋችሁ ብላ ነው ዜድን የምትናገሩት አታፍርም እንዴ ደግሞ የእናቷን ፎቶ ያጠቆረችውን አንስታ የዜድን ፎቶሽን ዘግ ውለታ ቢስ ከሃዲ ለእናቷ አልሆነች ለማለት ሆነች ቅራቴ ምናም ትችላለች እኮ ጥርት ያለ አማርኛ እኛ ላይ ኮንፊውዝድ ስታረግ ነው እንጂ ጭንቅላቴ ፊት ቢራቢሮ አበባ ሰፈሬ 14 ኪሎ ታውቂያለሽ 4 ኪሎ እንደሆነ 14 ቅንጭላቴ እኔ ከዛ ፈረስ ጅንጀና ነው ጅንጀና በ5 ደቂቃ ጀንጅኖ አስረግዙ ለደሽ ጭንቅላቴ ጅንጀና ነው
ጅንጀና ባለጌ ነው። ምን ባለጌ ነው? ወስዶ ባንድ ያሶል ጅንጀና ባለጌ ነው። እኔ ጅንጀና አፈልግም። ቀላል ትፈልጊያለሽ? ደቂቃ ሳይቆይ ያሶልሽ ገና እድሜሽ 20 ምናምን ጨፍረሽ ዲስኮ ቤት እንኳን ሄደሽ ጨፍረሽ ሳጨርሺ ይሄው ጅንጀና በደቂቃ ጀንጅኖ አስረግዞ ጅንጀና አልፈልግም። ጅንጀና ነው ይሄ ብልግና ነው። እኔም ብልግና ያርገኝ። ገና ተጀንጅነሽ 1 አመትም እንኳን አገር እንኳን አይተሽ ሳጨርሺ ዞረሽ ትምህርትሽን እንኳን ሳጨርሺ በዚህ ዘመን ካልተማርሽ የትም አባሽ ስራ የለም። ትምህርትሽን ጨርሰሽ የሆነ ነገር ዲግሪ መያዝ ነበረብሽ። ያንቺ ዲግሪ ልጅ ነው። ልጅ ያሽ ከልጅሽ ጋር አብረሽ ትማሪያለሽ። ለነገሩ ውጭ ሀገር እድሜ አይወስነው። እኔ ራሴ አሁን ገብቼ ብማር 3 አመት አቺቭ ማድረግ እችላለሁ። ግን በዚህ እድሜዋ አልነበረም ትምህርት መማር። እናቷ ያ ሁሉ የጣረችላት ይሄ ነገር እንዳይፈጠር ነበረ። ጭንቅላቴ እኔ ጅንጀና አልፈልግም። ጭንቅላቴ ቢራቢሮ ኢትዮጵያ ፈረስ በፈረስ 4 ኪሎ 2 ሰዓት። አረ ግጥም አድርገሽ ነው አማርኛ የምትችው። ጭንቅላቴ ጅንጀና አልፈልግም። ገና መች በደንብም ጀነጀነሽ ሄደሽ ተላጥፈሽ ነግሬያት ነበር እኮ እኔ ኮንዶም እንድትይዝ ኮንዶም ይድፋሽና ቂን ብላ መጠንቀቅ አትችልም። ተምራለች። ደንቆሮ አሜሪካን ሀገር ተምረሽ ራስሽን መጠበቅ ያቅትሻል። ቀለበት ተሯሩጠው እኮ ያረጉላት ማርገዟን ስላወቁ ነው እንጂ ቀለበት ያረጉት ቀለበት ማረግ ፈልገው መሰለሽ? ቀለበት ማረግ ፈልገው ስላስረገዛት ነው እንጂ መጠንቀቅ። ዛሬ ሴት ልጅ ብቻ አይደለም ወንድ ልጅም መጠንቀቅ አለበት። ሂኖስ የትም አባቷ እንዳትሄድ ብለው ቀብ አሁን ጭንቅላቴ ቢራቢሮ አበባ ምናምን ፎቶዋን ዘቅዝቀው ምናምን የሌለ ነገር ነው የተሆነውና ከቻሉ ትንሽ ሰብሰብ ቢሉ ጥሩ ነበር። ኤኒዌይ ያዝናሉ ማለት ራሱ ከባድ ነው ለኔ በጣም ሮሚ እኔ ነግርሻለሁ። ባይዘው እኔ አልተቀላቀልኩም። ትላንትና ነው የሰማሁት። ቱ ቢያነስ ግን ሌላም ነገር እንዳለ ስለማቅ ለራስሽ ነግርሻለሁ። አሁን ለምሳሌ ኪዩሊያ ስትናገር ምንድን ያለችው የሞተን ሰው ዘር ውስጥ መደበቅ ዘር ውስጥ መክተትም ምናምን የሚል እየተቸች ያለችው። ይሄ መተችቷ ልክ ነው። ሁሉም እዚህ ውስጥ ያለው ለዴዚነት እየጮህ ያለው ዘር ተሰጥቶት ሳይሆን በሰውነት በእናትነት በተለይ በእናትነት እና ሚዲያ ላይም ስታነባ ስትጮ ልጄን ስትል ስለነበረ ሁሉም እናት ከሷ ጎን ሆኗል። ነገር ግን ትናንትና ማናት እቺ ሂጅበት ማናት ቅድም ስሟ ምትረ ዜድ የምትባለው ሴትዮ ልጅ ናት ብዬ ልላት አልችልም። ግን እሺ ይሁን ሮምዬ ቤቷን ከፍታ ሊቭ ላይ ዘር ውስጥ ያስገባ የእናንተ ዘር አይደለችም፣ የእናንተ ዘር አይደለችም። ልጅቷ ጥርት ያለች የዴዚ እናት ጉራጌ ናት አለች። ትላንት ነው ጉራጌ እኮ ናት። አታውቂም እንዴ? ጉራጌ ናት። በጣም ጥሩ በጣም ጥሩ ጉራጌ ናት። እኔም በፊት ነው የሰማሁት፣ ግን ዘሩ አስፈላጊ ስላልሆነ ነው። ጉራጌ እንደሆነች ድሮ ነው የሰማሁት። አውሮም የቆየልሽ ዘሩ አያስፈልግም። እሺ አዎ፣ መጀመሪያ ስታለቅስም ይቅርታም ስትጠይቅ ሴትዮዋም ስትሰደብም የነበረችው ጉራጌ ናት ተብላ አይደለም ያ ሁሉ ውርጅብኝ ሲወርድባት የነበረው። ቆይቶ ግን ትላንትና ቤቷን ከፍታ ጉራጌ ናት ብሎ የሞተን ሰው ስም መስጠቱ ለምን አስፈለገ? አንደኛ ነገር የእናንተ ዘር አይደለችም። ጉራጌ ናት ትሙት፣ ጉራጌ ናት አታግዙ፣ ጉራጌ ናት ድምፅ አትሆኗት።
ምንም ነገር ድጋፍ አያስፈልጋትም ነው የዴዚ መልእክት። ይሄ ማናት ሶሪ የዜድ መልእክት። ይሄ ማለት ያ ባይሆን ኖሮ ሮሚዬ አትናገርም። በቃ አትሳደቡ የእናንተ ዘርም አይደለችም ብላ ዝም ማለትም ትችላለች። ነገር ግን የእናንተ ዘር አይደለችም ያገዛችሁ ያላችሁት አማራ ናት ብላችሁ ነው። እሷ ጥርት ያለች ጉራጌ ናት አለች። ይሄ ለምን ያስፈልጋል? ስንተዛዘንም እኮ እዚህ ጋር ነው። የሞተ ሰው ናት፣ ሞታለች። ልጇን ትታ በአደባባይ ልጄን እያለች ያረፈች እናት ናት። ከሆነ እንደ ሰው እንጮህላታለን፣ ካልሆነ ዝም እንላለን። እንደገና ሀቢባ ቤት ገብታ ማታ ጌም ላይ ሀቢባ ቤት ገብታ ሀቢባ ዴዚ ዋትስአፕ ላይ ጽፋልኛለች፣ እናቴ ከሞተች በኋላም እናቴን እየሰደበች ነው ብላለች አለች። ማናት የምትለው? ሀቢባ ናት የምትለው። እራሷ እንትና ዜድ የምትባለው ደግሞ እኔ ከአሞራው በላይ ሰድቤያታለሁ ወይ አሞራው እንደዚህ አድርጎ ሰድቧት ብላ ሴትየዋን እንዳታርፍ ያደረገቻት በየቀኑ ሐሳብ ይዛ የምትመጣ ተልኮ ተሰጥቷት ዜድ ናት። ማንንም መውቀስ አንችልም። አሁን ኪዩሊያ ህዝቡን ነው እየወቀሰች ያለችው። ፍትህ የሚጠይቀውን አካል ነው እየወቀሰች ያለችው። አበባ ለመልቀም ምናምን የምትለው መጀመሪያ መውቀስ አንድ ሆነ አብራ የሆነችዋን አጋዧን እቺ ዜድ የምትባለውን ሴት ናት። ስትፈልግ ብሔር ምትሰጣት፣ ስትፈልግ ተሰደብኩ ብላ የምትበል እንደፈልግ ተልኮ ተሰጥቷት የምትመጣው እሷ ናት። ስለዚህ አሁንም እቺ ሴት ሁላችንም የምንጮህላት ጉራጌ ናት ብለን ሳይሆን እንደ አንድ ኢትዮጵያዊ እናት ልጇን እንደተሰፉ ጉዳዩን ኧረ ተው ግድ የላችሁም። እቺ ሴትዮ ትረፍ። ተው ምን አይነት ነገር ነው አሁን ደግሞ የምታመጡት እንዴ? አዳምጪ። ዜድ በወቅቱ ከናሌክስ ጋር ቆማለች። አዎ ቆማለች። እኔም ከናሌክስ ጋር ነበር የቆምኩት በወቅቱ። ምን አልኩኝ? እኔ ሴት ልጅ አለኝ። ገባሽ? ከወደደች አንድ ሴት ታይ ብላ ልትመልሳት አትችልም። ገብታ ሰምቻለሁ። ግን ሮሚዬ እውነት ነው ወይ? አዎ እውነት ነው አለች። ደነገጠች። ዜድ ከሞተች በኋላ እናትየውን አላነሳችም። ምን አረገች ብለው ሮሚዬ ሰው ብዙ ሰው እኔ አሁን ማናት እንትና የተናገረችውን አግሬ አላረግም ከሷ። አንደኛ እኔ ዜድንም ቱ ቢያነስት አላያትም። ለምን ዜድ ለማንም አታንስ። እኔም አልኩሽ እኮ ትክክል አይደለሽም ብያት ሙልጭ አርጋ ሳስኩላት። ገባሽ? አንቺ መጥቶ አንድ ሰው ዝም ብሎ አታካረገሽ ራስሽን ትከላከያለሽ። ወደ ዘር ወስደው እውነት አሁን ጋር ያለችው ማለት ታዲያ እንደዚህ ከሆነ እኛ ሀገር አይደለምና ሰውን የሚያክል ክቡር የእግዚአብሔር ፍጡርና ክብር አለው። በነጋታው ልጇን ማጽናናት ይሻላል ወይስ ልጇን በዚህ ነገር ውስጥ እንድታልፍ ማድረግ? ይቺ ልጅ እኮ ነጭ ናት። ጭንቅላት ቢኖረን ኖሮ ሴትዮ እንድትሞት ያረግሽው አንቺ ነሽ። ነፍስሽን እኔ ነኝ ኃላፊነቱን መወስደው። የትም አንቺ ምንም አባሽ አያገባሽም። አንቺ ጥምባ ምንም አያገባሽም። ስለ ሰው ሞት አማራ ነሽ ሲባል መልስ አትሰጭም ነበር። ጉራጌ ነሽ ስለተባለ ነው አሁን ልቧ ታሟል ነበረ። እኔ ከሷ ከራሷ ከዴዚ በላይ እናቷን የበደለ ሰው አለ ብዬ አላምንም። ይሄ የኔ ስሜት ነው። ግን ከዚህ በኋላ ግን ምንም አያደርግም። እሱንም ደግሞ እንደዛ አድርጋለች ብሎ እሷንም ብዙ መውቀስ አያስፈልግም። አጥፍታለች፣ ለራሷን ትግባ። ከዛ በተረፈ ግን በእሷ ላይ አስተያየት የሰጡ ሰዎች ምናምን ይህን ለሞቷ ምናምን አስተዋጽኦ አድርጓል ብዬ አላምንም። እንደዛ አድርጓል ብሎ ደግሞ ሌላ ሰው ደግሞ እንደዚህ መናገር መሳደብ አሁንም አስፈላጊ አይደለም። እሱ ራሱ ሌላ ችግር ያመጣል። ስለዚህ ከዚህ ሁሉ አሁን ከዚህ ነገር የምንወስደው ምንድነው? ሰውን ባናዋርድ። ወንድ ልጅ ሆነን ሴቶችን የሚሳደቡ በጣም ምን አይነት ዘመን! 6 ትዳሩን ልጁን በትኖ ሌላ ሰው ይዞ የሚስምበት እኮ ያየ ነው አይደል? እሱ ትዳሩን በትኖ ራሱን እንዳራዳ እንደ ጎበዝ አድርጎ ይቆጥራል። ትሞሩ ልጆቹ አድገው ግን እንደማያዩ አያውቅም። ኤኒዌይ ክፉ ባናወራ ባናደርግ ጀስት በቃ ከተስማማን አብረን ቁጭ ብለን እናውራ። ከሌለ ዞር ማለት የተሻለ ነው ብዬ አምናለሁ። ስለዚህ የማንም ዘር ከማንም ዘር አይበልጥም አያንስም። በቃ መሰዳደቡ አያስፈልግም። እንከባበር። አሁን ለምሳሌ ሮሚዬ ታላቅ ነች። ስለዚህ አክብሬ ነው ማወራው፣ አክብሬ ነው የምወጣው። ሰው መጣችሁ እዚህ ጋር ሮሚን ሰዎች ለምን አትከባበሩም? ራሱን ያከበረ ሰው ባይዘ ሰውንም ያከብራል። መከባበሩ የተሻለ ነው። መሰዳደብ አያስፈልግም። እና ሰው ተወጋ፣ ታሰረ፣ ሞተ ሲባል ደስ አይበለን። ይሄ ጤነኛ አስተሳሰብ አይደለም። ቤተክርስቲያን ግን ትሄዳላችሁ ወይ ነው አሁን ትልቁ ጥያቄ። ወይ መስጊድ ትሄዳላችሁ ወይ?
ሰው ተወቅቶ ደስ የሚላችሁ ከሆነ እኮ የራሳችሁ መጠርጠር አለባችሁ። እኔ ሰው ነኝ፣ እኔ ደም አለኝ ወይስ አለች ነፍሷን የማረው? አሁን ደግሞ ሰውን እያመጣን ባንወቅስ፣ በቃ ይሄ ነው ያደረገው ይሄ ነው እያልን ደግሞ ሌላውን ሰው ደግሞ ተረኛ ሟች እንዳናረገው ለማለት